ሄሎ እንዴት ናችሁ ወገኖቼ? ሁሉ አማን ነው? ሰላም ናችሁ? እንዴት ናችሁ? ብዙዎቻችን አሜሪካን ሀገር ብዙ ኢትዮጵያዊ እንዳለ እናውቃለን። በጣም ብዙ ኢትዮጵያውያን በተለያዩ ስቴቶች ውስጥ እንደሚኖሩ እናውቃለን። እና ይሄ ሁላ ኢትዮጵያዊ እንዴት እዛ ሊገኝ ቻለ ብላችሁ ብትጠይቁ የተለያየ መንገድ አለው። የመጀመሪያው መንገድ ሬፊጂ ፕሮግራም የሚባለው ነው። በደርግ ጊዜ በተለይ ኢትዮጵያውያን ወደ ሱዳን ወደ ኬንያ ተሰደው ጥገኝነት በመጠየቅ ወደ አሜሪካ የገቡ ብዙ ኢትዮጵያውያን አሉ። ከዛ በኢህአዴግ ዘመን ደግሞ ብዙ ኢትዮጵያውያን ዳይቨርሲቲ ቪዛ የሚባለውን ሎተሪ በመቁረጥ ወደ አሜሪካ ያቀኑዋል። ሌሎች ደግሞ በትምህርት ይሄዳሉ። ትምህርት የአሜሪካ ዩኒቨርሲቲዎች ይቀበሏቸውና I-20 ዶክመንት ይልኩላቸዋል። ከዛ በኋላ ያን ዶክመንት በመጠቀም ቪዛ ያገኙና ወደ አሜሪካ ይገባሉ። ሌሎች ደግሞ በቪዚተር ቪዛ ጎብኚ በመሆን ከዛ ኢንቪቴሽን ይላክላቸውና ጎብኚ በመሆን ይሄዱና እዛ ከደረሱ በኋላ የተለያዩ መንገዶች አሉ የሚቀሩበት። እዛው የሚቀሩበት መንገድ አለ፣ ይቀራሉ። አንደኛው መንገድ አሳይለም ነው። በአሳይለም የሚቀሩ አሉ። ሌሎች ደግሞ በማግባት በመናምን ስታተሳቸውን አጀስት የሚያደርጉ አሉ። ሌላ ደግሞ በፋሚሊ ሪዩኒየን የቤተሰብ መልሶ መገናኘት ልንለው እንችላለን በአማርኛ። ለምሳሌ ባል ሚስቱ ኢትዮጵያ ካለች ሚስቱን የሚያወጣበት መንገድ፣ ባል ሚስት ባሏ ኢትዮጵያ ካለ ባሏን የምታወጣበት መንገድ፣ ልጆቿ ኢትዮጵያ ካሉ ልጆቿን የምታወጣበት ወይም ልጆቹን የሚያወጣበት መንገድ አለ እና እነዚህን መንገዶች ይጠቀማል። ሌላ ደግሞ ቤተሰቡንም ማውጣት የሚችልበት ወንድም እህቶቹንም ማውጣት የሚችልበት ፕሮግራም አለ። ይሄ ሁላ ምንድነው የሚባለው? ፋሚሊ ሪዩኒየን በሚባለው ፕሮግራም ውስጥ ነው የሚካተተው። እና አሁን እንዳልኳችሁ 5 አይነት መንገዶች አሉ ያሳየዋችሁ። ሌላው መንገዶች ሊኖሩ ይችላሉ። ለምሳሌ በስራ የሚወጡ አሉ። H1B ቪዛ የሚባለውን የሚጠቀሙ አሉ። እነዚህ መንገዶች ተጠቅመው ነው ኢትዮጵያውያን በአሜሪካ በብዛት ለመገኘት የቻሉት። በጣም ሰክሰስፉል ናቸው። የኢትዮጵያ ዳያስፖራ በአሜሪካን ሀገር ውስጥ በጣም ሰክሰስፉል ከሚባሉ ኮሚኒቲዎች ውስጥ አንዱ ነው። ትልቅ ኢምፓክት አለው በአሜሪካ ማህበረሰብ ውስጥ፣ ጥሩ ስም ያለው ነው እና ወደፊትም ከኢትዮጵያ ብዙ ኢትዮጵያውያን ወደ አሜሪካ መፍለሳቸው አይቀርም እና ያሉትን አማራጮች እንድትረዱ ፈልጌ ነው። አመሰግናለሁ። መልካም ቀን።